እስኪ ጩፋ ምን እያለ ነው? እስኪ ጩፋ የሚለውን ሰምተን እንመለስ። አብዛኛው ሰው ስሟን ብቻ ያውቃል እንጂ ስለ ማርያም ምንም ድተሉን አያውቅም። አንቺ ማርያም ማለት በሴቶች ሁሉ መካከል የተባረክሽ ነሽ። ሊጋቡ ጫፍ ላይ በደረሱበት ሰዓት አንድ ቤተሰብ ለመሆን በመጨረሻው ደቂቃ ላይ የሚገኙ ሰዎች መሃል የእግዚአብሔር መልአክ ጣልቃ ገብቶ ዮሴፍን ቆይ እጮኛ ተፈልጋለች። ለምንድን ነው የተፈለገችው? ኢየሱስን እንድትሸከም። እሺ እዩ ጩፋን በመዳራታችሁ የምትከተሉ አማኞች ወይም ወንጌላውያን አማኞችና አንተ እዩ ጩፋ ራስህ ይሄ ቪዲዮ ከደረሰ እንድታደምጠኝ ፈልጋለሁ። መጽሐፍ ቅዱስን ስለማታቅ እንዲሁም ደግሞ ገና ወተት እየተጋትክ ስላለህ ቃሉ ስላልገባህ ነው እንደዚህ የምትናገረው። እስኪ መጽሐፍ ቅዱስ ስለ ቅድስት ድንግል ማርያም ምን ይላል የሚለውን ከመጽሐፍ ቅዱስ አንጻር እንመልከተው። በሉቃስ ወንጌል ምዕራፍ 1 ቁጥር 26 ጀምሬ አነባዋለሁ። በስድስተኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበር። መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋን የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። ምን አላት? ጸጋ የሞላብሽ ሆይ። ከዛ ደግሞ ምን አላት? ከሴቶች መካከል የተባረክሽ ነሽ አላት። ከሴቶች መካከል አላት እንጂ በሴቶች መካከል አላላት። እግዚአብሔር አብ ወልድን እንድትሰንስ የመረጣት ማለት ነው። አንተ ግን አሁን ለራስ ምቾት ስትል የእግዚአብሔርን ቃል እየሸቀጥክ ቢቻላችሁስ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ ነው የሚለው። የወንጌላውያን አማኞች ገጽ እያጠፋ ለራስ ክብርን እየፈለግ ለስጋ ነገር ገዝተ ለመንፈስ ግን ሞተህ ያለ ሰው ነው። መንፈስ ሞቷል፣ የአንተ ስጋ ግን ቆሞ እየሄደ ነው። ወንጌል በዚህ መንገድ አይሰበክም። አንተ ያጣጣልከው ወንጌል በፍጹም አይሰሙህም። ምን እያረክ ነው አንተ? ወንጌል እየሰበክ ነው። ኢየሱስን በእርግጥ እየገለጥከው ነው። ማን እንዲቀበል ነው? ማን እንዲሰማ ፈልገህ ነው? እሷን እየናካት ልጇን ለማክበር እንዴት ነው የምትችለው? እሷ እኮ ጌታ የምትለው ልጇን ነው። አየህ፣ ክብርን ስለምታቅ፣ አየህ፣ ስርዓት ስላላት ጌታ የትለዋለች የራሷን ልጅ። በመንፈስም ትጸንሰው እሷ አይደለም ችግሩ። ልዑል ኃይል ጸልሎባታል። መልአኩ ገብርኤል በምን አይነት ስርዓት እንዳናገራት፣ እሱ መልአክ ሆኖ ሳለ፣ እርሱ ታላቅ ሆኖ ሳለ፣ እርሱ የእግዚአብሔር መልእክተኛ ሆኖ ሳለ ህዝብ ከህዝብ ጋር እያጋጨ ወንጌል የለም። ጌታችንን እያስነቀፍክ ወንጌል የለም። አድምጥ። እዚሁ ሉቃስ ወንጌል ምዕራፍ 1 ላይ ቁጥር 46 ላይ እንዲህ ብላ ተናግራለች ማርያም እንዲህ አለች፣ ነፍሴ ጌታዬን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች፣ የባሪያይቱን ውርደት ተመልክቷልና። እነሆም ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። ብርቱ የሆነው እርሱ በእኔ ታላቅ ሥራ አድርጓልና፣ ስሙም ቅዱስ ነው። ምሕረቱም ለሚፈሩት እስከ ትውልድ ይኖራል። ክንዱ ኃይል አድርጓል። ትዕቢተኞች በልባቸው ሐሳብ በትኗል። ገዢዎችን ከዙፋናቸው አዋርዷል። ትሑታንንም ከፍ አድርጓል። የተራቡትን በበጎ ነገር አጥግቧል። ባለጠጎችን ባዶአቸውን ሰዷቸዋል። ለአባቶች እንደተናገረ ለአብርሃምና ለዘሩ ለዘላለም ምሕረት ትዝ እያለው እስራኤል ብላቴናውን ረድተዋል። እዚህ ጋር ነፍሴ ጌታዬን ታከብረዋለች፣ በመድኃኒቴም ደስ ትሰኛለች። ጌታም የባሪያውን መዋረድ አይቷልና ትውልድ ከዚህ በኋላ ምን ይሉኛል? ብፅዕት ይሉኛል። አይታል ጌታዋን እንዴት እንደምታከብር አይታል። እዚህ ጋር አንተ ግን በዚህ መልኩ እሷን ለማጥላላት እሷን ለማጠልሸት የምትሄድበት መንገድ እግዚአብሔር በኃይሉ ይቀጣሃል፣ በኃይሉ ይመጣል። ከሰዓት ጋር አትጫወት። ወንጌል በእናንተ አይነቱ ሰዎች አይሰበክም። ባይዘወይ ወንጌል የሰበኩትን ጠይቅ። ሂድ እስኪ ጠይቃቸው። ሂድ እስኪ አውራቸው። እነ ተስፋዬ ጋቢሶን አውራቸው እስኪ፣ እነ ታምራት ኃይሌን አውራቸው እስኪ፣ ስለ ወንጌል የተሰደዱትን አውራቸው እስኪ አባቶችን። ደግሞም ከፈለክ በአዲስ ኪዳን ገብተህ ብዙዎቹ በሰይፍ የተሰየፉትን አውራቸው፣ ተዘቅዝቆ የተሰቀሉትን አውራቸው፣ በዘይት ተቀቀለው ወንጌል የሰበኩ በሰይፍ የተሰየፉትን አውራቸው እስኪ ስለ ወንጌል ከፈለክ። አሁን አንተ በዚህ ቃልህ ወንጌል ልታወራበት አትችልም። በዚህ በረከሰ አንደበትህ የቅድስት ድንግል ማርያምን ስም ልጠራ ራሱ አይገባህም፣ አትችልም። በጣም አዝናለሁ። እግዚአብሔር ልጅ ኢየሱስ ክርስቶስ ቶሎና ላለው አሁንም ማራናታ። ወንጌል አይሸቀጥም።